አንድ ሰው ከእንቅልፉ ሲነቃ የሚኖርለት ምክንያት ከሌለው እና ለዛ ነገር ደግሞ ኢንቨስት የሚያደርገው ነገር ከሌለው ትርጉም የለውም አይደለ? ለምን ይማራል? ለምን ይሰራል? ስለዚህ እነዚህን ነገሮች በደንብ አንደርስታንድ ለማድረግ ከተለያየ ኢንፍሉዌንስ ለማለት ሞክሬያለሁ። በአጠቃላይ ራስን ማወቅ በብዙ ነገር መሰረት ነው። ወደምትሄድበት መንገድ እንዲመራክ ከብዙ ነገር እንዲጠብቅህ ያደርግሃል። መንገዱን ክፍትና ብዬ እኔም አንቺ ከፊታችን አንድ እድል አለ። እግዚአብሔር ከፈቀደና ከኖር 2017 የሚባል አዲስ ዓመት ይሰጣል ማለት እንደኛ ማለት ነው። እንደ ኢትዮጵያውያን በጉጉት እንጠብቃለን። አዲስ ዓመት ላይ እቅዶችን እንቀዳለን። አጠቃላይ እኔንም አንቺንም ለመሰል በዚህ ዓመትም ግቢ ጆይን ለሚያደርግ ኢቭን ኢፍ ደግሞ ግቢ ሰከንድ ኢየር ሰርድ ፎርዝ ፊፍዝ ተማሪ የሆኑ በሙሉ አዲስ ነገር ይሰጣል። ምናልባት በፊት የነበረንን አስተሳሰብ ቀይረን ወደ አትሊስት ከቤተሰብ የተጫነብን ማህበረሰቡ የጫነብን አንዳንዱ መጥቶ ጊዜውን እያጠፋ ነው፣ እየተማረ ነው። ግቢ ውስጥ የሚያጋጥሙትን ፕሮብሌሞች በሙሉ ሰርቫይቭ እያደረገ በነዛ ፕሮብሌም ውስጥ ግን ለምንድን ነው እነዚህ ሁሉ ችግር በአንተ ላይ የሚያልፈው በአንቺ ላይ የሚያልፈው ብለሽ ብትጠይቂያቸው ምንም መልስ የላቸው። ነገሩ ችግሩ መቸገራቸው አልቀረም። የሚመጣው ዝናብ፣ ፀሐዩ፣ የአየር ለውጡ፣ የምግብ ለውጡ፣ የባህሪ ለውጡ፣ ከተለያዩ አካባቢ የሚመጣ ሰው ጋር መገናኘት ምንም የቀረላቸው ነገር የለም። ግቢ ውስጥ አለ የተባለውን ችግር በሙሉ እያዩ ነው። ለምንድን ነው በዚህ ደረጃ ሳክሪፋይ የሚከፍሉት? አንድ ሰው ለሆነ ነገር ዋጋ የሚከፍለው የሆነ ነገር ለማግኘት ነው። ይሄ ሁሉ ዋጋውን ግቢ ውስጥ ስላለ ብቻ ከግቢው የሚያገኛቸው ነገር ያገኛቸዋል። ግን በዚህ ውስጥ እነሱ አመጣዋለሁ ብለው የሚያስቡት ግን ውጤት የላቸው። ምናልባት ምንድን ነው ማለት የምትፈልጊው ከልብሽ? የምር ማለት ግቢ ሲገባ እኔ አሁን በር ላይ ሲደርሱ በቃ ከውጭ ያሉትን ነገሮች በሙሉ ትተዋቸው እራሳቸውን ወደ ማግኘት ውስጥ ቢገቡ በጣም ነው ደስ። ለምን 4 ዓመት እዚህ መቆየታቸው ካልቀረ፣ 5 ዓመት እዚህ መቆየታቸው ካልቀረ፣ 6 ዓመት 7 ዓመት እዚህ መቆየታቸው ካልቀረ ለምን በቃ ቁም ነገር የሆነ ነገር ይዟል ማለት ሪሊ የሚያማርሩበት እኮ ምግብ አለ፣ የሚያማርሩበት መሰናጫ ቤት አለ፣ የሚያማርሩበት ዶርም አለ፣ የሚያማርሩበት የአብሮ የሚኖሩት የዶርም ቤታቸው ባህሪ አለ፣ የሚያማርሩበት እኮ በገንዘብ ያለወሩ ማለቅ አለ፣ የሚያማርሩበት በጣም ብዙ ነገር አለ። በዓለም ከቤተሰብ ውጭ ማሳለፍ አለ፣ የቤተሰብ ናፍቆት አለ፣ በጣም ብዙ የሚያማርሩበት ነገር አለ። ግን በዚህ ሁሉ መሬት ውስጥ ምንድን ነው ማለት ይሄ ሁሉ ዋጋ የምትከፍሉበት ምንድን ነው ይባል የሚሆን በጣም ብዙ ሰዎች ምን እናድርግ? 2017 አስተሳሰባችንና ለነገሮች ያለን እይታ ካልተቀየረ የዘመን መቀየር ብቻ የሚለውጠው ነገር የለም ያስባል። ዘመን ስለተቀየረ የምንቀየር ቢሆን ሁላችንም እዚህ ጋር ባልደረስን፣ ሁላችንም 10 እና 15 ዓመት የቆዩ ልማዶቻችን በተቀየሩ፣ ሁላችንም የተሻለ ሁኔታ ላይ በደረስን ነበር። እርሱ እንዳለ ሆኖ ነገር ግን ከጊዜውና ከዓመቱ ጋር ግን የሚለወጥ አስተሳሰብ የሚለወጥ የነገሮችን የመለወጥ ዝግጁነት ደግሞ አብሮ በጣም ወሳኝ ነው ብዬ አስባለሁ። ወደ ጠየቀኝ ጥያቄ ሲመጣ ወደ ዩኒቨርሲቲ ለሚመጡ ተማሪዎች እንዲሁም ዩኒቨርሲቲ ውስጥ ላሉ በዚህ ዓመት ለሚመረቁ ፍሬሽ ለሆኑ ሚዲያ ለሆኑ ተማሪዎች በአጠቃላይ ማለት የምፈልገው ነገር አንደኛ በተለይ ዲፓርትመንት ያልገቡ ገና የፍሬሽማን ኮርስ ላይ ያሉና ሪሜዲያል ተማሪዎች ግቢ መማራቸው 4 ዓመት ሚኒመም ካልሆነም እስከ 7 ዓመት መማራቸው ካልቀረ በተቻላቸው መጠን አሪፍ ነው ያበላል ከሚባሉ ትምህርቶችና ሙያዎች ይልቅ እነሱ የሚደሰቱበትና የሚፈልጉበትን ነገር ቢማሩ መልካም ነው ብዬ አስባለሁ። ደህና እንደሆናችሁ ድንቅ እንደሆናችሁ ተስፋ አደርጋለሁ። ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። ዮሐናን ዘሩን ትባላለች። በድሬዳዋ ዩኒቨርሲቲ 4ኛ ዓመት የአእምሮ ሕክምና ተማሪ ነች። ከእሷ ጋር ለእናንተ ይጠቅማል፣ ትማሩበታላችሁ። አዲስ ዓመትም ሊመጣ ነውና ስለዚህ አንዳንድ ነገሮችን በ2017 ዓ.ም ትለውጣላችሁ ብዬ ያሰብኳቸውን ጥያቄዎች ይዤላት መጥቻለሁ። እነዚያ ጥያቄዎች ላይ ዲስከስ እናደርጋለን። እኔም እማርበታለሁ፣ እናንተም ትማሩበታላችሁ። ጆይ እንኳን ደህና መጣሽ። አመሰግናለሁ። እንኳን ሰላም ጠበቅ። እስቲ ከተዋወቅ እንጀምርና ራስሽን አስተዋውቂ። እሺ፣ ዮሐናን ዘሩን እባላለሁ። በድሬዳዋ ዩኒቨርሲቲ የ4ኛ ዓመት የሳይካትሪ ተማሪ ነኝ። በሳይካትሪ እና በስነ ልቦና ጉዳዮች ዙሪያ መስራት በጣም ፓሽኔ ነው። እዛ ላይ እየሰራሁ እገኛለሁ። አዎ፣ ቲክቶክ ላይ አንዳንድ ነገሮችን ትለቂያለሽ እና በእርግጠኝነት
በኢትዮጵያ ውስጥ የአንቺን ቲክቶክ የሚከተሉ ሰዎች ካሉ ስለ አእምሮ ጤና፣ ስለ አእምሮ ህመም፣ ስለ አእምሮ ህመም ምልክቶች አንዳንድ ነገሮችን ያገኛሉ ብዬ ተስፋ አደርጋለሁ እና ዛሬ አብረን ከምናወራቸው ነገሮች መካከል አንዱ ይሄ በተለምዶ ህይወትን በዓላማ የህይወት ዓላማ ምን ማለት ነው? ህይወትን በዓላማ ማለት ነው ምን ይመስልሻል አንቺ? አሪፍ ጥያቄ ነው። ይህን ጥያቄ ሁላችንም ራሳችንን መጠየቅ ያለብን ጥያቄ ነው። ትርጉም ያለው ህይወትን ለመኖር ሚኒንግ ያለውን ህይወት ለመኖር ሁልጊዜም ቢሆን ራሳችን መጠየቅ ያለብን ጥያቄ ነው። በዚህ ምድር ላይ ያለ ዓላማ የተፈጠረ ምንም ነገር የለም። እንኳን ሰው የትኛውም ተራ የምንለው መሳሪያ ወይም እቃ እንኳን ሲፈጠር በዓላማና ለዓላማ ነው። እያንዳንዱ ነገር ከትንሽ እስከ ትልቅ ዝም ብሎ የተፈጠረ ነገር የለም ብዬ አስባለሁ። ስለዚህ እንደ ሰው ትርጉም ያለው ህይወት ለመኖር እና በልቶ ጠጥቶ ሰርቶ የሆነ ያህል ገንዘብ አግኝቶ ወይም ስኬት ተብሎ በተለምዶ የሚታሰበውን ያንን ህይወት ኖሮ ከማለፍ ባለፈ ሰዎች ላይ ተጽዕኖን የሚፈጥር ለትውልድ በረከት የሚሆን እግዚአብሔር እኛን የሰራበትን ያንን ፐርፐዝ አቺቭ አድርጎ ለመኖር ዓላማችንን ማወቅ፣ ከዛ ደግሞ ለዛ ዓላማችን የሚያስፈልገውን መንገድ መሄድ፣ ለዛ ዓላማችን የሚያስፈልገውን ዋጋ መክፈል፣ ለዛ ዓላማችን የሚያስፈልገውን ዴዲኬሽን እና የባህሪ ለውጥ እያሳዩ መኖር በጣም አስፈላጊ ነገር ነው ብዬ አስባለሁ። እሺ፣ ማለት ዓላማ በትምህርት ይገኛል? ዓላማችን ግዴታ ነው፣ ምክንያት ነው አይደለ? ዓላማ ማለት የተፈጠርንበት ምክንያት ነው። ያንን ምክንያታችን ካወቅን ለዚች ምድር ማለት የተፈጠርንበትን ለዚች ምድር መስጠት ያለብንን ነገር እንሰጣለን፣ ለቀጣዩን ህይወት ደግሞ እንደዛው እና ከዚህ አንጻር ዓላማችንን እንዴት እናገኘዋለን? ይህንን ከአንድ ምሳሌ ጋር ማያያዝ ከቻልን ለምሳሌ ዓላማችን አንድን ምግብ መስራት ነው። የመጨረሻ ዓላማችን አንድን ምግብ መስራት ነው። እኔ ልክ እንደ እናቶቻችን ከሰል አቀጣጥዬ በእንጨት በእሳት አንድጄ ያንን ምግብ ሰራው እችላለሁ። አንተ ደግሞ አሁን ላይ እንደምጠቀመው በስቶቭ ያን ነገር ልትሰራው ትችላለህ። የትምህርትን አስፈላጊነት ከዓላማ አንጻር እንደዛ አድርጌ ነው ማየው። ትምህርት በራሱ ዓላማ አይደለም፣ ነገር ግን ዓላማክ ላይ እንድደርስ መሳሪያ ሊሆን ይችላል። የተማረ ሁሉ ዓላማው ላይ ደርሷል ወይም ዓላማውን አሳክቷል ማለት አንችልም። ሰው ደግሞ ስላልተማረ ያንን ከማድረግም ይጎላል ማለት አይቻልም። ነገር ግን ባለንበት አቅም ባለን እድል የተሻለ ደግሞ አቺቭመንት ይጨምርልናል ትምህርት ወይም ደግሞ ሊያስጠጋን ይችላል ብዬ አስባለሁ። ይህንን ስል ግን ብዙ ዓለማችን ላይ ተጽዕኖ የፈጠሩ ሰዎች ሀገራችንም ከሀገር ውጭ ምንም የትምህርት እውቀትና የቀለም እውቀት የሌላቸው ሰዎች አሉ በእርግጥ። ስለዚህ ያለ ትምህርት ዓለማችን አቺቭ ማድረግ አንችልም ማለት ባንችልም፣ ግን ዓለማችን ከዕለት ወደ ዕለት እያደገች ነው። ያሉትን ነገሮች ለመረዳት አእምሯችንን ዓለም እኩል ለማስኬድ ግን መማር ደግሞ መልካም ነገር ነው ብዬ አስባለሁ። እንዴት መሰለሽ ለምን እንደጠየኩሽ ታውቂያለሽ? አሁን በምንኖርባቸው ሀገራችን በኢትዮጵያ ውስጥ ማለት ነው በጣም ብዙ ወጣቶች ይማራሉ። ኦልሬዲ እድሜያቸው ለትምህርት የደረሰ እየተሳደዱ ትምህርት ቤት እንዲገቡ ይደረጋል። ከዛ ሲመስለኝ መመረቅ ዓላማቸው አድርጎ የያዙ ሰዎች አሉ ማለት። ከዛ ምንድን ነው የሚሆነው? መመረቅ ዓላማቸው አድርገው ይዘዋል፣ ይማራሉ፣ ይማረቃሉ፣ በተመረቁበት ስራ ይፈልጋሉ። ያ ነገር የነሱ ይሁን አይሁን ምንም የሚያውቁት ነገር የለም። አዘር ሳይድ ደግሞ ተምሮ ለዚች ምድር በጣም ጥሩ ጥሩ ነገር ያበረከቱ ሰዎች አሉ። ዓላማዬ ደግሞ ትምህርት አይደለም፣ የሆነ እውቀት አወቁ። ከዛ ወጥተው ደግሞ በቃ ምን ልበልሽ አሁን ቁጭ ብለን የምናወራበትን አይነት ላይት እንድናገኝ ያደረጉን ሰዎች ማለት የማጓጓዣ ማቴሪያሎችን የሰሩ ሰዎች በጣም ብዙ ለእኛ ህይወትን ቀለል አድርገን እንድንኖራት ያደረጉ ሰዎች ዓላማቸውን ያወቁ እንጂ ደስ ትምህርትን ዓላማቸው ያደረጉ ምናምን አይደለም። እና ከዚህ አንጻር ምንድን ነው አንቺ የታዘብሽው ነገር? በጣም መልካም ጥያቄ ነው። ይህ ጥያቄ ከጊዜ ወደ ጊዜ ከዓመት ወደ ዓመት እጅግ እያፈጠጠ የመጣ ጥያቄ ነው። በተለይ አሁን ላይ ሰው ደፍሮ ትምህርት ምንም አይጠቅም ዩኒቨርሲቲ አትግቡ እስከ ማለት ደረጃ በኮንፊደንስ መናገር የሚችልበት ጊዜ ላይ ደርሰናል። ይህም ደግሞ ለምንድን ነው? ከልጅነታችን ጀምሮ ለረጅም ዓመታት
ያለምንም ሁለተኛ ሀሳብ፣ ያለምንም ሁለተኛ ፕላን፣ ያለምንም ራስን ማየት፣ ያለምንም የራስን ችሎታን አቅምን መረዳት ቀጥታ አንድና አንድ ትምህርት ላይ እንድናሳልፍ ከዛ በተጨማሪ ደግሞ የራሳችንን አቅም ትምህርት ላይ ከምናመጣው አቺቭመንት እና ውጤት ጋር አቆራኝቶ ማየት የተለመደ ነገር ነው። በአንድ ቤት ውስጥ የሚኖሩ ሁለት ልጆች አንደኛው ልጅ ትምህርት ላይ ጎበዝ ከሆነ ውጤት ካለው የሆነ አንደኛ ሁለተኛ ምናምን የሚወጣ ከሆነ እና ሌላኛው ደግሞ በትምህርቱ ደካማ ከሆነ ነገር ግን ኳስ መጫወት የሚወድ ወይ ስዕል መሳል የሚችል ከሆነ በእርግጠኝነት በቤተሰብም በማህበረሰቡ ተቀባይነት ያለው ያኛው ጎበዝ ተማሪ ነው። ምክንያቱም የልጁን አቅም ከህልሙና ከፍላጎቱ አንጻር ሳይሆን ኦልሬዲ ከተቀመጠ እና በዚህ መንገድ ነው ተብሎ ከተቀመጠው ያ የትምህርት ልክና ካሪኩለም አንጻር መለካት ነው። ይሄ ነገር እየዋለ እያደረ አሁን ላይ የሚፈጠሩትን ኪዮሶች እንዲፈጠር ሆኗል። አንድ ሰው ያለምንም ሀሳብ 12 ዓመት ኬጂን ጨምሮ 12 ዓመት ይማራል። ከዛ ምን እየተማረ እንደሆነ ሳያውቅ ዩኒቨርሲቲ ይገባል። ዩኒቨርሲቲ ይገባና ውጤቱ የሰጠውን ነገር ይቀበላል። ይሄ ያበላል ይሄ ያበላ ምናምን ብለን እንገባለን እዛ ትምህርት ውስጥ። ከዛ በዩኒቨርሲቲ ውስጥ 4 እና 5 ዓመታችን እናሳልፋለን፣ እንወጣለን። የብዙዎች ተርኒንግ ፖይንት የሚሆነው ከግቢ ከተመረቁ በኋላ ነው። ኦልሞስት 25 እና 26 ዓመት ከሞላ በኋላ አይነትን መቅረት ትጀምራለህ። ዞር ብለህ ስታየው የተማርከውን ትምህርት የምትሰራበትን ሙያ አትወደውም፣ ደስተኛ አይደለህም። ለዛ ነገር ዋጋ ለመክፈል የሚገባውን መንገድ ለመሄድ ዝግጁ አይደለህም። ከዛ ሰዎች የተለያዩ ውሳኔ ሊወስኑ ይችላሉ። አንዳንድ ሰው ለቤተሰብ ነው የሚማረው። ያንን ዲግሪ ካስረከበ በኋላ መልሶ ወደ ታች ወርዶ እሱ ደግሞ ይፈልግ የነበረውን ከልጅነቱ ይዞ የመጣውን ደግሞ ያንን ነገር ያሳድጋል። አፍተሩን መጨረሻ ላይ ዋጋ ቢያስከፍለው ስኬታማ ይሆናል። አንዳንዶች ደግሞ ሌላ ምንም አይነት አማራጭ ስለሌለን በማንወደው ሙያ በማንፈልገው ትምህርት ለመኖር እንገደዳለን ማለት ነው። ለዛ ነው አንድ ዶክተር ለቤተሰብ ብሎ ዶክተር ከሆነ በኋላ በስራው ደስተኛ አይሆንም። ታካሚዎችን በትክክል ማከም አይችልም። ምክንያቱም ጥሪው አይደለም፣ ፓሽኑ አይደለም። ታካሚ ሳይ ሊደሰት ለዛ ነገር ዋጋ ሊከፍል አይችልም። ምክንያቱም ጎበዝ ተማሪ ስለነበር ነው የተማረው። በሌሎች የሙያ ዘርፎች ላይ ብታይ በተመሳሳይ ማለት ነው። ስለዚህ በሆነ ሙያ ላይ ሰክሲድ ያደረጉ ሰዎችን ከተመለከት ያ ነገር ፓሽናቸው ነው፣ ጥሪያቸው ነው። ያለምንም ደሞዝ ስሩ ቢባሉት ለመስራት ዝግጁ የሆኑለት ነገሮች ናቸው። ስለዚህ ህልምና ራዕይን ከዚህ አንጻር ማያያዝ ብንችልና ወላጆች ልጆቻቸውን ሲያሳድጉ ትምህርቱ እንዳለ ሆኖ ከትምህርት ጎን ለጎን ግን የልጆችን ከትንሽ ጀምሮ የምናሳያቸውን ፍላጎቶች፣ ፓሽኖች እያሳደጉ ቢመጡ የሆነ ሰዓት ላይ ልጁ ኩዌሽን የማድረግ የሚፈልገውን ነገር የመረዳት አንደርስታንድ የማድረግ እድሉ ይጨምራል። ከልጅነታቸው ጀምሮ ይህንን ተረድተው የመጡ ልጆች ገና በ17 በ18 ዓመታቸው ልክ እንደምታያቸው አሁን ላይ በጣም ለጋ ልጆች ነው ትምህርት ቤት ዩኒፎርማቸውን እንኳን ሳይቀሩ የሚገራረም ነገር የሚያደርጉ ልጆች አሉ። ያንን ነገር እንድንረዳ ለማድረግ የቤተሰብ የትምህርት ቤት አስተዋጽኦች በጣም ከፍተኛ ነው። ዘመኑ የሆነን ትምህርት ስለተማርክና ዲግሪ ስለያዝክ ስኬታማ የምትሆንበት ጊዜ አይደለም። ስለዚህ ያ ከሆነ አይቀር ወላጆች ለልጆች ስፔስ ቢሰጧቸው ራሳቸውን አንደርስታንድ የሚያደርጉበት እነርሱም ደግሞ እንደ ወላጅ ያንን ኃላፊነት የሚወጡበት ቢሆን እንዳጠቃላይ አሪፍ ነው ብዬ አስባለሁ። ከዛ ውጪ ምን መሰለሽ፣ አንዳንድ ጊዜ ማህበረሰባችን ራሱ የሚሰጠንም ነገር በጣም እየጨቆነ ነው። ማለት አይተሽ ከሆነ በቤተሰቡ ውስጥ ምንም የተማረ ማለት ተምረዋል፣ ግን በዩኒቨርሲቲ ደረጃ ትምህርት ያልተማሩ ወይ ደግሞ ሃይስኩል ያልደረሱ ወላጆች ወይ ደግሞ ምንም ያልተማሩ ይሆናሉ እና ግን ደግሞ የሚመኙት ልጆቻቸው እነሱን እንዲሆኑ አይደለም፣ ሌላ ሰው እንዲሆኑ። እነሱንም እንዲሆኑ አይፈልጉም። ኢቭኒፍ ራሳቸው ለምሳሌ አባቴ እሱን እንዲሆኑ አይፈልግም። አንድ እሱ ነው። ሁለተኛ ደግሞ ራሴንም እንደሆነ አይፈልግም። ብቻ የሆነ ማህበረሰቡም የፈለገው ማለት ዝም ብሎ ጀነራሊ ሲያወሩ እንደዚህ የሚፈልገው አይነት ነገር አለና እንደዛ አይነት ነገሮችም አሉ ራሳችንን እንዳናገኝ የሚያደርጉንና እንደ ያለሽ በዚህ ነገር በጣም ልክ የሆነ ነገር ነው። አንዳንዴ ራሳችን ወይም የራሳችን ህይወት የራሳችን እስከማይመስለን ድረስ በብዙ ተጽዕኖ ውስጥ ታጥረን ነው የሚገኘው። አስተዳደጋችን፣ ቤተሰቦቻችን፣ የእናትና የአባቶቻችን ግንኙነት፣ እርስ በእርስ ከኛ ጋር ያላቸው ግንኙነት፣ የተማርንበት ትምህርት ቤት፣ ኢንቫይሮንመንታችን፣ ቲኔጅ እያለን ያሳለፍነው ህይወት፣ ዩኒቨርሲቲ ስንመጣ እጅግ በጣም ብዙ ፋክተሮች አሉ። ህይወቴ ላይ ምንድነው ተጽዕኖ ያደረገው ብትል በጥሩም በመጥፎም እጅግ በጣም ተጽዕኖ ያደረጉብን ብዙ ነገሮች ይኖራሉ። ዋናውና ነገሩን ይቀይራል ብዬ የማስበው ነገር ግን
ይህንን በተረዱበት ሞመንት ቆም ብሎ ለነገሮች ሁሉ ኃላፊነት መውሰድ ነው። በተመቻቸ ነገር ውስጥ የመጡ ሰዎች ሰክሲድ ያላደረጉ ብዙ ሰዎች አሉ። በብዙ ችግር ውስጥም ደግሞ መጥተው እንዴት የሚያስብል ደረጃ የደረሱ ሰዎች አሉ። ስለዚህ የመጣነው ከተለያየ ባክግራውንድ ከተለያየ አይነት ነገሮች ሊሆን ይችላል። ግን አንድ ሰው ቆም ብሎ ለህይወቱ ዋጋ እስካላወጣና የደረሱበትን ነገሮች መጀመሪያ አክሰፕታንስ ይቀድማል። ቢሆን ኖሮ ይሄ ነገር ቢቀየር ኖሮ በዚህ ውስጥ ባላልፍ ኖሮ እንደዚህ አይነት ትምህርት ቤት ባልማር እንደ አይነት ቤተሰብ ባይኖረኝ ብለን በቁጭት መኖር ምንም የሚለውጥልን ነገር የለም። ይሄ እውነታ ነው። ስለዚህ የመጀመሪያውና ትልቁ ነገር አክሰፕታንስ ነው። አዎ በጥሩ ቤተሰብ ውስጥ አላደግንም። አዎ የምንፈልገውን እንድንማር አልሆንም። የምንፈልገውን እንድናውቅ አልሆንም። አዎ ብዙ ችግሮች አሉብኝ። ይህንን ነገር አንደኛ መረዳት አክሰፕት ማድረግ። ስለዚህ ወደ ቀጣዩ እርምጃ ለመሄድ ትልቅ መንገድን ይከፍትልናል ማለት ነው። እዚህ ጋር መረዳት ያለብን ማንኛውም ነገር ቤተሰብ የሚያደርገውን ነገር ሁሉ የሚያደርገው ከመልካምና ከመልካም ኢንቴንሽን ብቻ። አንተ እንድትማር ተማር፣ ሌላ ነገር አታደርግ የሚልክ የሚጫንክ የሚጨቁንህ ለራሳችን ብሎ ነው። የተሻለ ህይወት ቅድም እንዳልከው እነሱ የኖሩትን ህይወት እነሱን የመታ እንቅፋት እኛን እንዳይመታን ነው። ከመልካም ኢንቴንሽን ነው። ያውም ደግሞ ኢትዮጵያ ውስጥ ስልክ አሁን ደብተርና እስክሪብቶ እንኳን መግዛት በጣም በከበደበት ጊዜ እነሱ በጣም ብዙ ዋጋ እየከፈሉ አስተምሮናል። ስለዚህ እነሱን ማመስገንና ያለፍንበትን ነገር እስከ መልካሙም እስከ መጥፎም ነገር አክሰፕት ማድረግ የመጀመሪያው ስቴፕ ነው። ስለዚህ ቀጥሎ አዎ የምፈልገው ቦታ ላይ አይደለሁም፣ ስለዚህ ምን ላድርግ? የምፈልገው ነገር እያደረግኩ አይደለም፣ ስለዚህ ምን ላድርግ? የምፈልገው ሙያ ላይ አይደለሁም፣ ጥሪ አይመስለኝም፣ ፓሽን አይመስለኝም፣ ስለዚህ ምን ላድርግ የሚለው ሁለተኛ ጥያቄ ይሆናል ማለት ነው። ስለዚህ ጊዜያችንን፣ ታይማችንን፣ ኤነርጂያችንን እዛ ነገር ላይ ኢንቨስት እያደረጉ መሄድ ወደኋላ ዞሮ ከማማረር እና ብሌም ከማድረግ ይልቅ የተሻለ መንገድን እንድናሳይ ያደርገናል። ለዛ ነው ብዙ ሰዎች ተመሳሳይ ችግሮች ደርሰውባቸው ሰዎች ግን ተመሳሳይ ውጤት ላይ አይደሉም፣ ተመሳሳይ ቦታ ላይ አይደሉም። እንዲሁም የአንዳንዶች ደግሞ ይብሳል። ሰው ራሱን የሚያጠፋበት የሚሰበርበት ነገር ላይ እነሱ ያንን ነገር እንደ መሳሪያ ተጠቅመው ሲያልፉበት ታያለህ። ስለዚህ ዋናው ነገር ብዬ የማስበው ያለፈውን ነገር መቀበል፣ መተው፣ ከዛ ማሻሻል የምንፈልገው ነገር ላይ ደግሞ አተኩሮ ማሻሻል ያስባል። እሺ አሁን እኔ ራሴን ማግኘት እፈልጋለሁ ማለት አላማዬን ማወቅ እፈልጋለሁ። ምን ባደርግ ነው አላማዬን ማወቅ? ማለት የሆነ መንገድ አለ ማቀበት። ምንድን ነው ያ መንገድ? ይሄ በጣም ከባድ እና ለየሰው ሊለያይ የሚችል መንገድ ነው። ይሄን ብታደርግ አላማህን ታገኛለህ የሚል መንገድ ያለ አይመስለኝም በግሌ። ነገር ግን ሰዎች ከሰዎችን ሂስትሪ ስንረዳ ከብዙ ነገሮች የተለያዩ ደግሞ የጋራ የሚያደርጓቸው ነገሮች አሉ፣ ቤዞች ይኖራሉ። እኔ በግሌ የማስበው የአንድን ነገር ትርጉም የአንድን እቃ ለምሳሌ የአንድን እቃ የሚሰራበትን ፐርፐዝ ለማወቅ ሰሪው ጋር መሄድ የተሻለ አማራጭ፣ ቀላሉና የተሻለ አማራጭ። ለዛ ነው እቃው የሆነ አዲስ እቃ ስገዛ ማኑዋል የሚቀመጥልን። በራስህ ዲስከቨር አታደርገውም፣ እየፈታታ እየተካ ማኑዋሉን ታነባለህ። ከዛ በኋላ ያንን ነገር እንደሚያስፈልገው ትጠቀማለህ። ስለዚህ የመጀመሪያው ነገር እግዚአብሔርን መጠየቅ ነው። አምላካችንን ሁሉም ሰው ፈጣሪ መጠየቅ። ምክንያቱም እሱ ያውቃል ለምን እንደሰራን። በእንደዚህ አይነት ቤተሰብ ውስጥ በእንደዚህ አይነት ሀገር ውስጥ እኛ ባልመረጥ ነው፣ ግን እሱ በመረጠልን ቦታ ያስቀመጠን በየሆነ ፐርፐዝ ነው፣ በየሆነ ዓላማ ነው። ስለዚህ የመጀመሪያው ስቴፕ የሚሆነው እሱ ነው ብዬ አስባለሁ በግሌ። ሲቀጥል ደግሞ ቅድም ለማለት እንደሞከርኩት ህልም ወይም ራዕይ ስትል ገንዘብ ስላገኘህበት አይደለም፣ ጥቅማ ጥቅም ስላገኘህበት አይደለም። ቅድም እንዳልኩክ በነፃ ብትሰራው ውስጥ ደስ የሚለው ነገር ነው። በነፃ እንኳን ብታደርገው ውስጥ ያንን ሳቲስፋክሽን የሚያገኝበት ነገር ነው። ብዙ ሰዎች ገንዘብ የመጣላቸው መጨረሻ ላይ ነው። ስልክ ነገሮችን ያደርጉ የነበሩ ብዙ ጊዜ ፍሪ ሰርቪስ ነበር የሚሰጡት፣ አገልግሎት ውስጥ ነበሩ፣ በሚፈልጉት ነገር ላይ ማገልገል ውስጥ ነበሩ። ስለዚህ ያ ነገር ምንድን ነው ውስጥ ያለው ነገር ማድረግ የምችለው ሳልጨነቅ ማድረግ የምችለው ሳደርግ የሚያምርብኝ ነገር ያለ ክፍያ ብሰራው ደስተኛ መሆንበት ስራ። ይህን ስልክ ስለ ሙያ ብቻ ላይሆን ይችላል፣ ኳስን ሊሆን ይችላል፣ አርቶችን ሊሆን ይችላል፣ የተለያየ አይነት ነገር ሊሆን ይችላል። ግን ያንን ነገር ፈልጎ ማግኘት፣ ያንን ደግሞ ለማድረግ ከራስ ጋር በጣም ጊዜ ማሳለፍ ይፈልጋል። በአንድ ቀን ተነስተን ይሄ ነው ልትለው አትችልም። ነገር ግን ከቀን ወደ ቀን እየጠራ የሚመጣ ነገር ነው። ዛሬውኑ ኦኬ ይሄን አግኝቻለሁ ዲስከቨር አድርጌዋለሁ ብለህ እጅን አጣጥፈህ የምትቀመጠው ጉዳይ አይደለም። እድሜ ሲጨምር፣ ማቹሪቲክ ሲጨምር፣ ኤክስፖዠር ሲጨምር ሞር ክሊር እየሆነና እየደመቀ እየጠራ የሚመጣ ነገር ይመስለኛል። ስለዚህ አንድም እሱን ኮንሲደር ማድረግ አስፈላጊ ነው። ሶስተኛው ደግሞ እጃችን ላይ ካለው ነገር መጀመር አሪፍ ይመስለኛል።
እጃችን ላይ ባለው ነገር እጅ ላይ ምን አለ፣ ምን ማድረግ እችላለሁ የሚለው ነገር ላይ ዴዲኬት መሆን በጣም አስፈላጊ ነገር ነው ብዬ አስባለሁ። እጅግ ላይ ምን አለ፣ ተማሪ ነክ ምን ማድረግ ትችላለህ? የግዴታ ከዩኒቨርሲቲ ተመርቄ 4-5 ዓመት መቆየት የለብኝ። አሁን ላይ ማድረግ የምችለው ማድረግ አለብኝ። ከዛ በዛ ውስጥ እነዛ አቅሞች፣ እነዛ ችሎታዎች፣ እነዛ ነገሮች እየደመቁ እየወጡ ይሞክራሉ። የተለያዩ ነገሮችን መሞከር፣ ራስን አለመገደብ የተሻለ ነገሮችን እንድናውቅ ራሳችንን እንድንረዳ በጣም ጠቃሚ ነው። ራስን ማወቅ በጣም ከባዱ ነገር ነው በመጀመሪያ። ስለዚህ ለራሳችን ጊዜ መስጠት በጣም አስፈላጊ ነገር ነው። እነዚህ ነገሮች አንደርስታንድ ለማድረግ ግን አንድ ነገሩን ካወቅነው በኋላ እዛ ላይ ዴዲኬት መሆን፣ ትጋት፣ ገንዘባችንን ኤነርጂያችንን ኢንቨስት ማድረግ ደግሞ አስፈላጊ ነው ብዬ አስባለሁ። ይጠብቀናል ብለሽ ታስቢያለሽ? ማለት ራስን ማወቅ አሁን ካለንበት ማለት መጥፎ አይነት አካሄድ በጣም ብዙ ነገር ማለት አይተሽ ከሆነ በእርግጥም እኛ እንዳልሽውም የፈለኩትን መልስ ነው የመለስሽልኝ። ጀስት የሆነ እቃ ማኑዋል ታይቶ ተገጣጥሞ ለተሰራበት አገልግሎት እንደሚውል ሁሉ እቃው ለአገልግሎት ከመዋሉ በፊት ግን ማወቅ አለብን ነገሮችን። እና አንዳንድ ጊዜ አይተሽ ከሆነ የሆነ ምሳሌ አለ አይደለ? በጣም የሀብታም ልጅ ነው የሆነች አንድ የፕሌን አንድ እንትን አንብቦ እኔ በቃ ነዳለው ካልነዳው ምናምን አለ። አሁን ያስነሱ ያብሩ ይላል። ከዛ ለማሳረፍ ግን ቀጣዩን ገጽ ያንብቡ የሚል ነገር አለና ግን ቀጣዩን ገጽ ስላላነበበ ተከሰከሰ ይባላል። እኛ ሀገር ደግሞ ምን አለ መሰለሽ፣ ጀስት እቃ ላይ ያለ ነገር ህይወታችንም ላይ ሆኖ አገኘሁት። የሆነ እቃ ሲመጣ ማኑዋሉን አንብቦ በማኑዋሉ መሰረት ከማድረግ ይልቅ እየሰካ ነው የሞከር ነው የቱ ጋር ነው የሚገጥመው ከብዙ ሙከራ በኋላ ወይ ደግሞ ከብልሽት በኋላ እናገኘዋለን። ከተበላሸ ባለሙያ እንጠራበታለን። ካልተበላሸንም ደግሞ ከስንት ሙከራ በኋላ ነው የምናገኘው። ህይወታችን ላይም ይሄው ነገር ሀፕን እያደረገ ይመስለኛል። በትክክል አሁን ያለሁት የት ነው መሄድ የምፈልገው፣ አሁን ካለሁበትስ መሄድ ወደምፈልግበት እንዴት ነው መሄደው ብለን ቆመ ብለን ከማሰብ ውስጣችንን ከመስማት ይልቅ የሆነ ሰው ተነስቶ ዛሬ በቃ በዚህ ነገር ተሳካልኝ ሲል እኛም የሚሳካል ይመስለናል፣ በዛ እንሄዳለን። የሆነ ሰው ተነስቶ በዚህ ጋር ሲል ደግሞ እጥፍ ብለን በዚህ ጋር እንሞክራለን። አሁን ማን ነውስ ኢቭን ኢፍ ዩኒቨርሲቲ እንግዲህ የገቡ ልጆች የተወሰነ እውቀት አላቸው ተብለው ይታሰባል እና ዩኒቨርሲቲ ድረስ እስኪደርሱ እሺ ዲፔንደንት ነበሩ ቤተሰብ ላይ ማህበረሰቡ ላይ ምናምን። ዩኒቨርሲቲ ከገቡ በኋላ ራሱ ዲፓርትመንት ለመምራት ምናምን ለማለት በጣም ስቃይ ያያሉ እና የምር ራስን ማወቅ ከነዚህ ሁሉ ነገር የሚጠብቀን ይመስልሻል? ምንድን ነው የራስን የማወቅ ጥቅሙ? ራስን ማወቅ ለራሳችን ብቻ አይደለም፣ አካባቢያችን ላይ ላለ ሰው ራሱ እረፍት ነው። ብዙ ጊዜ ራሳችንን የምናውቅ ይመስለናል እንጂ አናውቅም። ራሳችንን ምን እንደሚያስደስተን አናውቅም፣ ምን እንደሚሰማን አናውቅም፣ ነገሮች ሲገጥሙን እንዴት መመለስ እንዳለብን አናውቅም። እጅግ ውስብስብ ነው። ብዙ ጊዜ ካየክ በግንኙነቶች ውስጥ ሁለት ራሳቸውን የማያውቁ ሰዎች፣ ራሳቸውን አውቀው ያልጨረሱ ሰዎች ይገናኙና አስበው ሊፈጠረው የሚችለውን ነገር ራስህን ስታውቅ ከራስህ አልፈህ ለቤተሰብ ሰላም ነው የምትሆነው። ራስን ማወቅ፣ ህልምን ማወቅ፣ ስሜትን ማወቅ፣ ያለፉበትን ነገር አንደርስታንድ ማድረግ፣ ያለፍክበት ነገር አንተ ላይ የፈጠረውን ተጽዕኖ መረዳት በጣም መልካም ነገር ነው ብዬ አስባለሁ። ሁላችንም ወደዚህ ምድር ስንመጣ ልክ ነፃ ልጅ እንደ ነጭ ወረቀት ነው ይባላል አይደለ? አሁን ላይ ሆን ነው የተሳለብንን ነው አይደለ? ሌሎች የሳሉብንን እኛ እንዲሳልብን የፈቀድነውን ጭምር ነው የሆን ነው። ምናልባት አንተ እኔ ቤተሰብ ቤት መተህ ብታድግ እንደዚህ አይነት ጃኒ አይኖርም። እኔ እናንተ ቤት መጥቼ ብኖር ወይ ለሀገር ተወልጄ ቢሆን እንደዚህ አይነት ማንነት ላይኖረኝ ይችላል። ስለዚህ የማይካደውና እውነተኛው ሀቅ በተለይም እስከተወሰነ እድሜያችን ድረስ በምርጫችን ያመጣነው ማንነት የለንም። በተለይም ደግሞ የልጅነታችን እድሜዎች በምናነሳበት ጊዜ አካባቢያችንን ያለንን፣ ቤተሰቦቻችንን ያለንን በማየት እንዳልኩ ንጹህ ወረቀት ስለነበርን በማየት ያዋጣናል፣ ያስኬደናል ብለን በመረጥንባቸው የእድገት ደረጃዎች ውስጥ አልፈን ራስን ማወቅ ወደሚባለው ወይም ደግሞ ነፍስ ያውቃል ወደሚባልበት እድሜ ላይ እንደርሳለን። እንግዲህ የብዙዎች ልዩነት የሚመጣው እዚህ ጋር ከደረሱ በኋላ ነው። አንዳንዶች የሆኑትን
የሆኑበትን ምክንያት ወደኋላ በመሄድን አንደርስታንድ በማድረግ ራሳቸውን ይቅር ማለት ባለባቸው ይቅር ብለው ራሳቸው ላይ መስራት ባለባቸው ሰርተው ራሳቸውን መቀየር ባለባቸው ቀይረው መንገዳቸውን ይቀጥላሉ። አንዳንዶቻችን ደግሞ ቆመን ወደኋላ ዞር ብለን ቅድም እንዳልኩ ብሌም እያደረግን ቤተሰቦቻችንን ያለፍንበትን መንገድ ብሌም እያደረግን ራሳችንን አንደርስታንድ ከማድረግ ይልቅ ኃላፊነቱን ወደ ሌላ ሰው በማሸሽ ትንሽ ሰላም ለማግኘት እንሞክራለን። አክቹዋሊ ኃላፊነትን መውሰድና ለእኔ ህይወት ተጠያቂ እኔው ነኝ ብሎ ማሰብ ኮንፈርተብል የሆነ ነገር አይደለም። እንደሱ ላይ ከምታስብ እኔ እንደዚህ እንደሆነ ያደረገኝ ቤተሰቤ ነው፣ ተጠያቂው ትምህርት ቤቴ ነው ማለት ሞር የተሻለ ሰላም የሚሰጥ ነገር ነው፣ ግን ደግሞ የሚያዛልቅ መንገድ አይደለም። ስለዚህ ራሳችንን ለማወቅ ከስነ ልቦና አንጻርን ብንመለከተው በጣም መልካም ነገር ይሆናል። ምክንያቱም ራስን ስታውቅ ለነገሮች እንዴት መመለስ እንዳለበት ታውቃለህ። ቻሌንጆች ወደ ህይወት ሲመጡ እንዴት ከነዛን ነገሮች ማለፍ እንዳለበት ታውቃለህ። ለምን እንደምትኖር ታውቃለህ። ለምን ኤግዚስት እንዳደረግ ታውቃለህ። ነገሮች ወደ አንተ መጥተው እንቅፋቶች መጥተው ጎድተውክ ሲሄዱ ምንም ያህል እንኳን ብትጎዳ ያለህን ነገር ሰብስበህ እንድትነሳ የሚያደርግ ራስን ማወቅ፣ ራስን መረዳት፣ ራስን አንደርስታንድ ማድረግክ ነው። እንደ ወጣት ደግሞ ብዙ ጓደኝነቶች አሉን፣ የተለያየ ኤንቫይሮንመንት አለን። አንዳንድ ሰው መቼ እንደገባ በማያውቀው ሁኔታ ውስጥ ሱስ ውስጥ ገብቶ ራሱን ያገኘዋል። ሲገባ ዩኒቨርሲቲ በጣም ጥሩ የተባለ ልጅ ነበር፣ ጎበዝ የተባለ ልጅ ነበር። ራሱን ሲነቃ ግን የማይሆን ህይወት ውስጥ ያገኘዋል። ራስን ማወቅ ከእንደዚህ አይነት ኢንቫይሮንመንትን ይጠብቃል፣ ከእንደዚህ አይነት ቶክሲክ ኢንቫይሮንመንት። እኔ ራሴን አውቃለሁ፣ ይሄ ነገር ዲዘርቭ አላደርግም። ከእነዚህ ጓደኞች ጋር መሆን ለህልሜ፣ ለህይወቴ፣ ለመንፈሳዊ ህይወቴ ከሰዎች ጋር ላለኝ ነገር መልካም አይደለም ብለህ ስታውቅና ስትለይ ከነዛ ነገሮች የመሸሽ ዕድልህ ይጨምራል። አንተ ግን ራስን የማታውቅ ከሆነ የመጣው ንፋስ ሁሉ ወደፈለገበት ይዞክ ነው የሚሄደው። ያለ መሪ እንደምትሄድ መርከብ ነው። ወደዛም ትሄዳለህ፣ ያያዋጣህን ጎርቶክ ይመጣሃል፣ ይመልሰሃል። ድጋሚ ተነስተህ ወደዚህ ትሄዳለህ። ያለ ማፕ ያለ ካርታ እንደሚሄድ መርከብ ስትንከራተት ነው የምትኖረው እንደዛ ሲሆን። ስለዚህ ራስን ዲስከቨር ማድረግ፣ ራስን ማወቅ ቅድም እንዳልኩ የአንድ ቀን ጆርኒ አይደለም። ከትናንት ይልቅ ዛሬ የተሻለ ራስን ታውቃለህ ብዬ አስባለሁ። ከዛሬ ደግሞ ሞር ነገሮች ሞር ክሊርሊ የተለያዩ ሲቹዌሽኖች ወደ ህይወት ሲመጡ ወርቅ የሆነው ማንነት እየፈለቀቁ እንደሚያወጡት እና ለራስህ የተሻለ አንደርስታንዲንግ እንደሚሰጡ አስባለሁ። ስለዚህ ራስን ማወቅ ከብዙ ኪዮስ ይጠብቀሃል። የመጣው ነገር ሁሉ ይዞክ እንዳይሄድ ያደርግሃል። ስር እንዳለው ቤት ወይም መሰረት እንዳለው ቤት ጠንከረክ የሚመጣው ንፋስ አብሮክ እንዳይነፍስብህ ወይም ይዞክ ነቅሎህ እንዳይሄድ ከመሰረት ጋር እንድትቆም ያደርግሃል። አንዳንዴ ደግሞ ዋጋ የምትከፍልበትን ነገር ራሱ ለይተህ እንድታውቅ ያደርግሃል። አንዳንዴ የምናደርገውን ነገር ሁሉ የምናደርገው ለምን እንደሆነ ራሱ አናውቅም። ለምንድን ነው የምትማሩ? ለምንድን ነው የምትሰራው? ለምንድን ነው ለአብህ ጠብ እስኪል ድረስ እየፈጋህ ያለው? መማር ስላለብህ ነው ወይስ በዛ ውስጥ ማድረግ የምትፈልገው ነገር አለ? እሱን ራሱ ክሊርሊ አለማወቃችን ተራ የሆነ ህይወት እንድትኖር ያደርጋል። አንድ ሰው ከእንቅልፉ ሲነቃ የሚኖርለት ምክንያት ከሌለው እና ለዛ ነገር ደግሞ ኢንቨስት የሚያደርገው ነገር ከሌለው ትርጉም የለውም አይደለ? ለምን ይማራል? ለምን ይሰራል? ገብቶሃል? ስለዚህ እነዚህን ነገሮች በደንብ አንደርስታንድ ለማድረግ ከተለያየ አንግል አንፃር ለማውራት ሞክሬያለሁ። በአጠቃላይ ራስን ማወቅ ለብዙ ነገር መሰረት ነው። ወደምትሄድበት መንገድ እንዲመራክ ከብዙ ነገር እንዲጠብቅህ ያደርግሃል፣ መንገዱን ይከፍትልሃል ብዬ አስባለሁ። እኔም አንቺ ከፊታችን አንድ እድል አለ። እግዚአብሔር ከፈቀደና ከኖር 2017 የሚባል አዲስ ዓመት ሊሰጠን ነው ማለት እንደኛ ማለት ነው። እንደ ኢትዮጵያውያን በጉጉት እንጠብቃለን። አዲስ ዓመት ላይ እቅዶችን እናቅዳለን። አጠቃላይ እኔንም አንቺንም ለመሰሉ በዚህ ዓመትም ግቢ ጆይን ለሚያደርጉ ኢቭን ኢፍ ደግሞ ግቢ ሰከንድ ይር፣ ሰርድ ይር፣ ፎርዝ ይር፣ ፊፍዝ ይር ተማሪ የሆኑ በሙሉ አዲስ ነገር ሊሰጠን ነው። ምናልባት በፊት የነበረንን አስተሳሰብ ቀይረን ወደ አትሊስት ከቤተሰብ የተጫነብን ማህበረሰቡ የጫነብን አንዳንዱ መጥቶ ጊዜውን እያጠፋ ነው፣ እየተማረ ነው። ግቢ ውስጥ የሚያጋጥሙትን ፕሮብሌሞች በሙሉ ሰርቫይቭ እያደረገ ነው። በነዛ ፕሮብሌም ውስጥ ግን ለምንድን ነው እነዚህም ሁሉ ችግር በአንተ ላይ የሚያልፈው በአንቺ ላይ የሚያልፈው ብለሽ ብትጠይቂያቸው ምንም መልስ የላቸው። ነገሩ ችግሩን መቸገራቸው አልቀረም። የሚመጣው ዝናብ፣ ፀሐዩ፣ የአየር ለውጡ፣ የምግብ ለውጡ፣ የባህሪ ለውጡ፣ ከተለያዩ አካባቢ የሚመጣ ሰው ጋር መገናኘቱ ምንም የቀረላቸው ነገር የለም። ግቢ ውስጥ አለ የተባለውን ችግር በሙሉ እያዩ ነው። ለምንድን ነው በዚህ ደረጃ ሳክሪፋይ የምከፍሉት? አንድ ሰው ለሆነ ነገር ዋጋ የሚከፍለው የሆነ ነገር ለማግኘት ነው።
ይሄን ሁሉ ዋጋውን ግቢ ውስጥ ስላለ ብቻ ከግቢው የሚያገኛቸው ነገር ያገኛቸዋል። ግን በዚህ ውስጥ እነሱ አመጣዋለሁ ብለው የሚያስቡት ግን ውጤት የላቸው። ምናልባት ምንድን ነው ማለት የምትፈልጊው ከልብሽ? የምር ማለት ግቢ ሲገቡ እኔ አሁን በር ላይ ሲደርሱ በቃ ከውጭ ያሉትን ነገሮች በሙሉ ትተዋቸው እራሳቸውን ወደ ማግኘት ውስጥ ቢገቡ በጣም ነው ደስ የሚለኝ። ለምን 4 ዓመት እዚህ መቆየታቸው ካልቀረ፣ 5 ዓመት እዚህ መቆየታቸው ካልቀረ፣ 6 ዓመት 7 ዓመት እዚህ መቆየታቸው ካልቀረ ለምን በቃ ቁም ነገር የሆነ ነገር ይዞ አይሄዱ? ማለት ሪሊ የሚያማርሩበት እኮ ምግብ አለ፣ የሚያማርሩበት መጸዳጃ ቤት አለ፣ የሚያማርሩበት ዶርም አለ፣ የሚያማርሩበት የአብሮ የሚኖሩት የዶርም ቤታቸው ባህሪ አለ፣ የሚያማርሩበት እኮ በገንዘብ ያለወሩ ማለቅ አለ፣ የሚያማርሩበት በጣም ብዙ ነገር አለ። በዓልን ከቤተሰብ ውጭ ማሳለፍ አለ፣ የቤተሰብ ናፍቆት አለ፣ በጣም ብዙ የሚያማሩበት ነገር አለ። ግን በዚህ ሁሉ መሬት ውስጥ ምንድን ነው ማለት ይሄን ሁሉ ዋጋ የምትከፍሉበት ምንድን ነው ይባል የሚሆን በጣም ብዙ ሰዎች አሉ። ምን እናድርግ? 2017 ላይ አሪፍ ጥያቄ ነው። መልካም ጥያቄ። አስተሳሰባችንና ለነገሮች ያለን እይታ ካልተቀየረ የዘመን መቀየር ብቻ የሚለውጠው ነገር የለም ብዬ አስባለሁ። በግል ዘመን ስለተቀየረ የምንቀየር ቢሆን ሁላችንም እዚህ ጋር ባልደረስን፣ ሁላችንም 10 እና 15 ዓመት የቆዩ ልማዶቻችን በተቀየሩ፣ ሁላችንም የተሻለ ሁኔታ ላይ በደረስን ነበር። እርሱ እንዳለ ሆኖ ነገር ግን ከጊዜውና ከዓመቱ ጋር ግን የሚለወጥ አስተሳሰብ፣ የሚለወጥ የነገሮችን የመለወጥ ዝግጁነት ደግሞ አብሮ በጣም ወሳኝ ነው ብዬ አስባለሁ። ወደ ጠየቀኝ ጥያቄ ሲመጣ ወደ ዩኒቨርሲቲ ለሚመጡ ተማሪዎች እንዲሁም ዩኒቨርሲቲ ውስጥ ላሉ በዚህ ዓመት ለሚመረቁ ፍሬሽ ለሆኑ ሪሚዲያል ለሆኑ ተማሪዎች በአጠቃላይ ማለት የምፈልገው ነገር አንደኛ በተለይ ዲፓርትመንት ያልገቡ ገና የፍሬሽማን ኮርስ ላይ ያሉና ሪሚዲያል ተማሪዎች ግቢ መማራቸው 4 ዓመት ሚኒመም ካልሆነም እስከ 7 ዓመት መማራቸው ካልቀረ በተቻላቸው መጠን አሪፍ ነው ያበላል ከሚባሉ ትምህርቶችና ሙያዎች ይልቅ እነሱ የሚደሰቱበትና የሚፈልጉበትን ነገር ቢማሩ መልካም ነው ብዬ አስባለሁ። ለምሳሌ እኔ የግልኝ ተሞክሮ ለማካፈል ያህል አሁን በመማርበት የሳይካትሪ ዲፓርትመንት ላይ ፍላጎት የነበረኝ ግቢ ስገባ አይደለም። ምናልባትም ማስታወስ ከምችለው ከ7ኛ እና ከ8ኛ ክፍል ጀምሮ የትምህርቱን ስም እንኳን ሳላቅ ግን ምን ላይ መስራት እፈልግ እንደነበረ አውቅ ነበረ። ስለዚህ ነገሮች ደርሰው 1ኛ ዓመት የዩኒቨርሲቲ ተማሪ ሲሆን ለመምረጥ አልተቸገርኩም መማር የምፈልገውን ነገር። ልክ እንደዚህ ሁሉም ሰው ወደ ግቢ ሲመጣ ግቢ ውስጥ እማራለሁ ካለ ግቢ ውስጥ ተምሬ 4 ዓመት 5 ዓመት ተምሬ ወጥቼ እመረቃለሁ፣ በዛ ፕሮፌሽን ውስጥ እሰራለሁ፣ በዛ ፕሮፌሽን ውስጥ አንድ እርምጃን የሚያራምድ ነገር አደርጋለሁ ካለ አይቀር የሚፈልገውን ነገር ስለ ቢሰራው መልካም የሚሆነው ለራሱ የሚደሰትበትን ነገር ቢመርጥ መልካም ነው። እንደሱ ደግሞ እንዲሆን በሚያስፈልገውን ዋጋ መክፈልም አሪፍ ነገር ነው። የጤና ተማሪ መሆን ስለፈለግ የጤና ተማሪ አትሆንም። የጤና ተማሪ ለመሆን የሚጠይቅ ውጤት አለ። እሱ ለማምጣት ደግሞ በዛው ልክ ትሰራለህ ማለት ነው። እዚህ ጋር ግን አያይዤ መጥቀስ የምፈልገው ነገር ቅድም እንዳልነው ዩኒቨርሲቲ ውስጥ በተማርነው ትምህርት ብቻ ራሳችንም ደግሞ መግለጽና መገምገሙም ልክ አይደለም። ቅድም እንዳልነው አንዳንዴ አማራጭ ሳይኖር ግቢ ትገባለህ። ምንም ማድረግ ስለማትችል የምትፈልገው ነገር ሌላ ነው። ግን ያንን ነገር ለማድረግ ጊዜውም እድሉም ሁኔታውም ስለማይፈቅድልህ ብቻ ነገሮች በመሩት መንገድ መተህ ራስን ግቢ ውስጥ ልታገኘው ትችላለህ። እንደዛ ደግሞ በሚሆንበት ጊዜ ከትምህርቱ ጎን ለጎን መሆን የሚፈልጉት ነገር ላይ በጣም ኢንቨስት ማድረግ። ለምሳሌ አንድ ሰው ወጥቶ ደራሲ መሆን የሚፈልግ ከሆነ ግቢ ውስጥ እየተማረ መጽሐፎችን ማንበብ፣ ራሱን እጁን ማፍታታት፣ መጽሐፍ መለማመድ ሊኖርበት ይችላል። ሰዓሊ መሆን ከፈለገ እንደዛው። በቃ የምፈልገው ነገር የለም ብሎ እርግፍ አድርጎ ከመተውም ደግሞ ግቢ ውስጥ እየተማሩ መማር ያለባቸውን እየተማሩ የሚፈልጉትን ታለንትና አቅም ደግሞ ማሳደግ ነው። ገና ግቢ ስትገባ ሀ ብለህ ብትጀምረው ቢያንስ ከግቢ ስትወጣ በዛ ነገር ላይ የ4 ዓመት ልምድ ይኖረናል በምትፈልገው ነገር ላይ። ምክንያቱም የምንፈልገው ነገር ሁሉ ግቢ ውስጥ አናገኝም። ስለዚህ እሱን ማወቅ በጣም ያስፈልጋል። ሁለተኛው ደግሞ ከምንም በላይ እንደ ወጣት እኛ ስንኖር ነው ሌላው ነገር የሚኖረው። ሜንታል ሄልዛችንን በጣም መጠበቅ፣ መንፈሳዊ ህይወትን በጣም መጠበቅ፣ ከቶክሲክ ጓደኞች ራስን መጠበቅ በጣም አስፈላጊ ነገር ነው ብዬ አስባለሁ። አንዳንዴ የግቢ ህይወት የውድድር ህይወት ይሆናል። ከሌ እንደዚህ ስላደረገ አንተ እንደዚህ ማድረግ አለብህ።
ቅድም እያልከው እንደነበረው ከመጣበት ባክግራውንድ ፍጹም የተለየ ነገር እርድና ሲባል ወይም ሞኝ ላለመባል ሊሆን ይችላል። ብዙ ነገሮችን የምትሞክርበት አዳዲስ ነገሮችን ማድረግ ኢንጆይ የምናደርግበት ታይም ነው። ነገር ግን ነገሮችን በጊዜው ከሚሰጡን ደስታ ከመለካት ይልቅ የረጅም ጊዜ ርቀት ላይ ያንን ነገር በማድረጋችን የምናገኘውን ነገር ማወቅ በራሱ ትልቅ ትርጉም አለው ብዬ አስባለሁ። ስለዚህ እሱን ስታውቅ ጓደኞችን ትመርጣለህ፣ የምትውልበትን ቦታ ትመርጣለህ፣ የምታደርጋቸው ነገሮች ታደርጋለህ ማለት ነው። ስለዚህ በአጠቃላይ ዩኒቨርሲቲ ውስጥ ለሚመጡ እና ለሚማሩ ተማሪዎች ማስተላለፍ የምንችለው ይሄን ያህል ራሳችንን ማለት ውስጣችንን ካዳመጥ የምር ፓስት ነው በቃ ማለት ትላንትን በምንም ተአምር ልናርመው አንችልም። እንዳለው መቀበል ነገን ደግሞ የምንፈልገው አይነት አድርገን መሳል ከፈለግን ዛሬያችንን ነው መቀበል ያለብን። ማለት እኔ አላቅም በቃ ግን ማውራት የምፈልገው መናገር የምፈልገው ለሰው ማስተላለፍ የምፈልገው መልእክት መሰለሽ ፓስታችን ላይ በጣም ብዙ ነገር አለ። መጥፎም ጥሩ፣ ጠንካራም የሆነ ነገር፣ ደካማም የሆነ ነገር። በጣም የራሳችንም የምንጸየፈው ሌሎችም ሰዎች እኛ ላይ የሚጸየፉት ነገር ብቻ ያለፈው ነገራችን በጣም ብዙ መጥፎ ገጾች፣ በጣም ብዙ ጥሩ ገጾች ሊኖሩ ይችላሉ። ግን የሚሰጠን ነገር ለሁላችንም ተመሳሳይ ነው። ማለት አንድ አይነት እኛም የምንጽፍበት ነገር ነው ላዩ ላይ የሚጻፈው እና ከዚህ አንጻር 2016ን በዛም በጣም ብዙ ነገር ጽፈንበት ሊሆን ይችላል። ዞር ብለን እስቲ እንገምግም፣ እንየው ምን ጽፈንበታል፣ ምን ደካማ ነገሮችን ጽፈንበታል፣ በህይወታችን ላይ ምን ጥሩ ነገሮችን ጽፈንበታል። በየትኛውም ማለት ኢኮኖሚካሊ፣ ስፒሪቹዋሊ፣ ሶሻሊ፣ አካዳሚካሊ በየትኛውም ረገድ በስራም ቦታ ያሉ ሰዎች ምን ጽፌበታል 2016 ላይ 2017 አሁን ለሁላችንም በቃ እንዴት ነው በሁላችንም እጅ የሌለ ግን በተስፋ የምንጠብቀው ነገር ነው። የ2016 ሊሚቴሽኖቻችን 2017 ላይ እንዳይቀጥሉ የምንፈልግ ከሆነ መስማት ያለብን ውስጣችንና የውስጣችን ማኑዋል የያዘውን ፈጣሪ ማለት ነው። እኛ ለምሳሌ እቃው በራሱ ተገጣጥሞ ለመጣለት ዓላማ መዋል አይችልም። ምሳሌ እኔ የተፈታታ ገና ያልተገጣጠመ ፕሌን አምጥቼ ብሰጠሽ ከቆርቆሮነት ያለፈ ምንም ጥቅም ሊሰጠሽ አይችልም። ግን ደግሞ ወይን ስታውቂው እንዴት እንደሚገጣጠም ስታውቂው ገጣጥመሽ ለምትፈልጊው አይነት ፐርፐስ ታውቂዋለሽ። ስለዚህ አንድ ነገሩን ራሱ ማየት ማለት ፕሌኑን ራሱ ማየት፣ ሁለት መገጣጠም፣ ለዛ ደግሞ የሰራው ሰውዬ የላከውን ማኑዋል ማንበብ ወይ ደግሞ ራሱ ሰሪው መጥራት አለብሽ። ሰሪው ራሱ ማኑዋል ነው ስለሚያውቀው ማለት ነው። እና ከዚህ አንጻር የመጀመሪያው ከውጭ የሚመጣ ድምፅ አይደለም፣ ዲስከስ አድርገን የምናመጣው ነገር አይደለም። ምን ላድርግ፣ እንዴት ላድርግ፣ እንደዚህ አድርጊ የምልሽ እኔ ውስጥ ያለው እኔ በጣም በቃ የተደነቅኩበትን ነገር ሊሆን ይችላል። ግን እኔ የተደነቅኩበት ማለት ለአንቺ ደግሞ የሚሆን ነገር ላይሆን ይችላል። እና እርግጠኝነት ሁላችንም ቁጭ ካለን ራሳችንን የፈጠረውን ፈጣሪ ስንሰማ ስማሰለሽ ማኑዋላችንን ስንቀበል ማለት ነው ከሱ ይሄ ለምንድን ነው የተፈጠሩት ያንን ስናደርግ ሞር በቃ ትክክለኛውን የራሳችን የተፈጠርንበትን ፐርፐዝ እናገኘዋለን የሚል ሀሳብ አለኝ እኔም። እና ከዛ ውጪ አሁን ልክ ይሄ ሲያልቅ ደግሞ ራስን ወደ መቀበል እንምጣ። እንዴት ነው ራሳችንን የምንቀበለው? ማለት አሁን አወቀን፣ ራሳችንን ዓላማችንን አወቅን፣ ግን መቀበል በጣም ይከብደናል። አሁን እንዳልሽው መጠቆም ደስተኞች ያደርገናል። እኛ ምሳሌ እቤት ውስጥ ወንድም የሌለው ሰው በጣም እንደተጨቆነ ነው የማስበው። እኔና ወንድሜ አንድ ቤት ውስጥ ጥለውን ሲሄዱ የሆነ ጥፋት ሳጠፋ ማሳበብበት ሰው አለ። ስለዚህ የሚመቸኝን አይነት ነገር አደርግና ማን ነው ሲባል እጠቁማለሁ። ህይወት በእንደዚህ አይነት ደግሞ አይሆንም። ከዚህ አንጻር የምንመጣበት አካባቢ አለ፣ የምንኖረው ኑሮ አይነት አለ። ከዛ ኢትዮጵያዊ መሆናችንን ራሱ ያልተቀበሉ ማለት በቃ እኔ የሆነ ብሔር ነኝ፣ የሆነ ኢትዮጵያዊ ነኝ፣ ግን ዓለም ውስጥ ተፈጥሬያለሁ።
የዓለም ደግሞ ዜጋ ነኝ። ግን ራሳችንን ስልሽ ራሳችንን አልተቀበልንም። ምሳሌ አንድ የገበሬ ልጅ መጥቶ ከተማ ላይ የሚያሳየውን በአንድ ጊዜ ለውጥ፣ እንደዛውም ደግሞ ከተማ ያሉትም ሰዎች ውጭ ሲሄዱ ደግሞ የሚያሳዩት አክት ብቻ ልክ ራሳችንን ማወቅ ዓላማችንን ከማወቅ ቀጥሎ የሚመጣው ደግሞ መቀበል ያለንበትን እንዴት እንቀበለው? ምክንያቱም ድህነቴን እንዴት ልቀበለው? እስካሁን ስናወራው እንደነበረው ራስን መቀበል ወይም ራስን አለመቀበል የሆነ ነገር እንዴት ነው ውጤት ነው ብዬ ነው የማስበው። ራስን አለመቀበል ድንገት ቁጭ የሚል ነገር አይደለም። ከብዙ ነገሮች በኋላ የሚመጣ እኩል ይሆናል ራስን አለመቀበል የሚባል አይነት ነገር ነው ብዬ ነው የማስበው። ለምንድን ነው ራሳችን ማንቀበለው? ራስን በመቀበል ውስጥ ያሉ ደስ የማይሉ ነገሮች ስላሉ። በመጀመሪያ ራስን እንዳትቀበል የሚያደርጉ ነገሮችን ለይቶ ማወቅ ይጠቅማል። ምክንያቱም ራስን እንዳትቀበል የሚያደርጉ ነገሮችን ስታውቅ ራስን ለማወቅ አንድ እርምጃ ወደፊት ቀረብ ትላለህ ማለት ነው። በፊልሞቻችን ላይ፣ በሶሻል ሚዲያዎቻችን ላይ፣ በሴሌብሪቲዎች ላይ የምናየው ነገር አለ። ሁልጊዜም ደስ የሚል ህይወት፣ የሚያምር ፈገግታ፣ ሁልጊዜ መብላት፣ ሁልጊዜ መጠጣት፣ ሁልጊዜ ስኬት አይደለም። በተለይም ደግሞ አሁን የሶሻል ሚዲያ ዘመን ነው። እጃችን ላይ ባለው ስልክ ስክሮል ባደረግ ቁጥር የምታየው የሆነ የተሳካለት ሰው ነው። የሆነ ሲበላ የሚያምር፣ ሲጠጣ የሚያምር፣ ሁሉ ነገሩ ደስ የሚል የሚያስቀና። ከዛ ወደ ራስ ህይወት ትመጣለህ። ብዙ ችግር ወዳለበት፣ ብዙ አለማመን ወዳለበት፣ ብዙ ስትረግል የምታደርጋቸው ነገሮች ወዳሉበት ህይወት ትመጣለህ እና ትክክለኛ የህይወት ፒክቸር ያ የነሱ ይመስልሃል። መኖር የምትፈልገውም እንደዛ ነው። ያለምንም ችግር በሌለበት፣ ሀዘን በሌለበት ህይወት ውስጥ መኖር ትፈልጋለህ። ነገር ግን ማወቅና መረዳት ያለብን በመጥፎ ነገር ውስጥ ማለፍ በራሱ መልካም ባይሆንም፣ በከባድ ነገር ውስጥ ማለፍ በራሱ መልካም ባይሆንም፣ አፍተሮል ግን ነገሮች ለመልካም ይቀየራሉ። አንተ እነዛ ነገሮች ለመጠቀምና ለመለወጥ እስከወሰንክ ጊዜ ድረስ ራስን ስትቀበል የምትቀበለው ብርታትህን ብቻ አይደለም፣ ድካምህንም ጭምር ነው፣ አለመቻልህን ጭምር ነው፣ የማትወዳቸውን ነገሮች ጭምር ነው። በተለይም ደግሞ ደካማ ሳይዶቻችንን በደንብ ማወቅ መልካም ነው ብዬ አስባለሁ፣ ራስን ለመቀበል። ከዛ በኋላ ራስን ከተቀበልክ እነዛ ነገሮች ላይ እንድትሰራ ያደርግሃል። የመጣህበትን ቤተሰብ መቀየር አትችልም። የመጣህባትን ሰፈርና ቦታ መቀየር አትችልም። ጾታህን መቀየር አትችልም። አሁን ያለህበትን ሁኔታ መቀየር የምችላቸው ነገሮች እንዳሉ ሆነው ግን በአብዛኛውና በተለይም ቅድም እንዳልኩት እስከተወሰነ እድሜ የመጡትን ነገሮች መለወጥ አንችልም። ኢቨን ዛሬ ላይ ቆመን ትናንታችንን መለወጥ አንችልም። መለወጥ የምንችለው የተወሰነውን ነገር ነው። እኛ ደግሞ ትኩረታችንን መለወጥ ከምንችላት ትንሿ ነገር ላይ እናነሳና መለወጥ ወደማንችለው ወደ ኋላው ነገር ላይ እናተኩራለን። ቅድም እንዳልኩ በመውቀስ ሊሆን ይችላል፣ በመጸጸት፣ በማዘን እንደዚህ ቢሆን እንደዛ ባይሆን እያሉ በዛ ሀሳብ ውስጥ በመምሰልሰል የምናባክነውን ጊዜ ትንሽዬ መቀየር በምንችላት አንዲት መቀየር በምንችላት ነገር ላይ ብናውለው የተሻለ ነገር እናገኛለን ብዬ አስባለሁ። ራስን መቀበል ፈውስ ነው ብዬ አስባለሁ። ይፈውሳል። ራስን ባለመቀበል ውስጥ የምትሰራው የሆነ አጥር አለ። ገብቶሃል አይደለ? ከዛ አጥር ያወጣል። እውነታውን እንድትጋፈጥ ያደርጋል። ራሱን ያልተቀበለ ሰው ገንዘብ ቢመጣለት፣ የተሻለ ሁኔታ ላይ ቢሆን፣ የተሻለ ስራ ቢመጣለት ውስጡ ሰላም አይሆንም፣ ውስጡ ደስተኛ አይሆንም። ውጭው ሲታይ ምናልባት መልካም ሊሆን ይችላል፣ ግን ስቲል ውስጡ ስትረግል የሚያደርግበት ያልተቀበለው ነገር አለ። የሆነ ቁስልን እኮ እንዲድን ከፈለግ አትሸፍነውም፣ አትከድነውም አይደለ? ታስጠርገዋለህ ኢንፌክሽን እንዳይፈጥር። ከዛ ሰውነትህ በራሱ ያንን ቁስል ሂል እስኪያደርግ ድረስ ጠብቀዋለህ። በተለያየ የስነልቦና እንትን ውስጥ አልፈናል፣ የስነልቦና ቀውስ ውስጥ አልፈናል። እንደ ሀገርም እንደ ግለሰብም በጣም በብዙ ነገር ውስጥ አልፈናል። ነገር ግን ያንን ቁስል እንዳልተፈጠረ በቃ አልተፈጠረም ብሎ ዲናይ ማድረጉ መፍትሄውን አይሰጥህም። ህመሙን ያልተነገረ መድኃኒት አይገኝለትም እንደሚባለው ቁስልህን መክፈት ስትጀምር፣ ድካምህን መክፈት ስትጀምር፣ ማየት ስትጀምር ያኔ ፈውስ መምጣት ይጀምራል ብዬ አስባለሁ። ስለዚህ ከምንም እና ከምንም ነገር በፊት ኦኬ በቃ እኔ ይሄ ነኝ ጆሂ እስከ ቤተሰቦቿ እስከመጣችበት ሁኔታ፣ እስከ ኢኮኖሚዋ፣ እስከ ጥሩ እና ጠንካራ ባህሪዋ፣ እስከ ደካማ ባህሪዋ፣ ማሻሻል እስካለባት ባህሪዋ ጆሂ ናት። ስለዚህ መጀመሪያ ራስን መቀበል፣ ከዛ በኋላ ደግሞ ራስን መውደድ። ራሴን ስወድ አንተን እወድሃለሁ። ገብቶሃል? ራሴን ስወድ በአካባቢ ያለውን ሰው እወዳለሁ። ከዛ ደግሞ ራሴን ስለምወድ መቀየር የምፈልገውን ነገር ለመቀየር ዋጋ ከፍላለሁ። ገብቶሃል አይደል? አንዳንዴ ራሳችንን የማንወደው ራሳችንን ስለማንቀበለው ነው። አንዳንዴ አንዳንድ ሰው ሲያወሩ ከሰማክ
ለሌሎች ሰዎች በጣም ደራሽ ናቸው። ለሌሎች ሰዎች መጽናኛ ናቸው። ሌሎች ሰዎች እነሱ ካሉ ሳቅ ነው፣ ጨዋታ ነው። ማዳመጥ አይሰለቻቸውም፣ ለሰው መድረስ አይሰለቻቸውም። ግን ወደ ራሳቸው ህይወት ሲመጡ፣ ወደ ውስጣቸው ሲመለሱ ግን እጅግ በጣም ብሮክን የሆኑ ናቸው። ያ ምንድን ነው? መጋፈጥ የማይፈልጉት እውነት አለ በህይወታቸው። ሁል ጊዜ በመሸሽ ውስጥ መኖር ማለት ነው፣ ባለመቀበል ውስጥ መኖር። ያንን ደግሞ አቅምህን አሰባስበህና አሟጠህ ያንን እውነታ እስካልተቀበልክና በህይወት እስካልተጋፈጥከው ድረስ ደግሞ ምንም አይነት በህይወት ላይ ኢምፕሩቭመንትን ደስታ ማግኘት አትችልም ብዬ አስባለሁ። ስለዚህ ቅድም እንዳልኩ ኃላፊነት መውሰድ፣ እስከ ድካማችን ራሳችንን መቀበል፣ እስከ ብርታታችንን ራሳችንን መቀበል፣ ከዛ ደግሞ መለወጥ ያሉብንን ነገሮች ለመለወጥ መሞከር በጣም ጠንካራ ነገር ነው። አሁን የያዝናቸው ነገሮች ነገ ሊበተኑ ይችላሉ። ዛሬ የሰበሰብከው ገንዘብ ነገ ሊበተን ይችላል። ዛሬ ብዙ ጓደኛ አለህ፣ ነገ ላይኖርህ ይችላል። እስከ መጨረሻው የምትቀረው ራስህ ከራስህ ጋር ነው። ስለዚህ የትኛውንም ግንኙነቶችን ከሰዎች ጋር ያለውን ለማሻሻል ከመሞከርህና ከመጣር በፊት ከራስህ ጋር ያለውን ነገር ሞር ማስተካከል ብዙ እርምጃ ያስኬዳል ብዬ አስባለሁ። ስለዚህ ራስን መቀበልን ከዚህ አንጻር ነው የምንመለከተው ማለት ነው። እሺ፣ ምን መሰለሽ፣ ይሄ ችግር ሪሊ አለ። አንተ ራስን ያለ መቀበል እንደ እንትን አይደለም። እውነት የሚያስተምሩን መምህራኖች፣ ዩኒቨርሲቲዎቻችን እንግዲህ ባየሁት በዚህ እድሜ ኢትዮጵያዊ ራሱን የሚቀበል አይመስለኝም፣ ሁሉም ሰው ማለት ነው። ምክንያቱም የትምህርት ፖሊሲያችንን የሚቀርጹ ሰዎች ጭምር ምናምንና እኔ አባቴ ገበሬ ከሆነ አካባቢ ላይ ያለው ችግር የግብርና ነው እንጂ የጨረቃ አይደለም። ጨረቃ ላይ ስለማውጣት ሳይሆን በልቶ ስለማደር በምናወራበት ታይም ዩኒቨርሲቲዎቻችን ውስጥ የምናጠናቸው ጥናቶች ግን አሉ፣ ጠቃሚ የሆኑ አሉ። ሁሉንም ማለት አይደለም። ግን እንዴት ነው በቃ ላለንበት ችግር መፍትሄ እየሰጠን የምንሄድ ከሆነ ወደ ተሻለ ነገር የምንሄድ ይመስለኛል። ካልሆነ ግን ይማራሉ፣ ይመረቃሉ፣ ግን አይሰሩበትም። ይማራሉ፣ ይመረቃሉ፣ ግን አይሰሩበትም። ስራውም የለም። ለምን? ትምህርቱ ራሱ ስለሌለ የሆነ በአየር ላይ ያለ ነገር ይሆን አላቅም። ብቻ እንደሱ። ሁለተኛ ነገር ደግሞ አይተሽ ከሆነ እራሳችን ካለመቀበላችን የተነሳ ችግሮቻችን እንደዛው አብሮን ይወጣል ከግቢ ራሱ ማለት ነው። ማለት ግቢ መተን የፉክክር ኑሮ እኛ ሰፈር የሌለውን ነገር ማምጣት በጣም ብዙ በዚህ ተጣምደን ፋይናሊ ነገ ላይ ውጤት ሊሰጠን የሚችለውን ራሳችንን እንኳን ይዘን አንወጣም። ማለት እኚህ ዛሬ ፊት ለፊታቸው ያስመሰልን ማለት ለማስመሰል ጥረት ያደረግናቸው የግቢ ኮሚኒቲ ጥለነው ወደ ትክክለኛው የእኛ ማህበረሰብ መመለሳችን አይቀርም። አሁን ከጂንካ የመጣ ሰው ጂንካ ነው የሚመለሰው፣ ከጅጅጋ የመጣም ጅጅጋ ነው የሚመለሰው። ግቢ ውስጥ ግን የምናሳድገው የሆነ ወይ የምዕራባውያንን ካልቸር ወይ ደግሞ ያልሆነውን አይነት ነገር ነው እና ከዚህ አንጻር ሪሊ አገራችን ውስጥ ስላለው ፕሮብሌም ራሱ ሶሉሽን ይዘን እየወጣ ነው እና ሲመስለኝ ምንድን ነው ማለት በዚህ ደረጃ ችግር ሊኖረው ይችላል ብለሽ ታስቢያለሽ? ራስን አለመቀበል የሚያመጣቸው ችግሮች ምንድን ነው ለአንቺ መስሎ የሚታዩሽ? የራስን አለመቀበል ችግሮች ከግለሰብ ይጀምራሉ፣ ከራስ ይጀምራሉ። የሚፈልገውን ካለማወቅ፣ የሚሄደው ወዴትና እንዴት ለምን እንደሆነ ካለማወቅ ከዛ ይጀምራል ብዬ አስባለሁ። ቅድም እንዳወራ ነው ራስን የማታወቅ ከሆነ የምታደርገው ነገር ሁሉ እንኳን ለአንተ ለሰዎች ራሱ ትርጉም የሚሰጥ አይደለም። በደመነፍስ የሚባለው በደመነፍስ እንደመኖር ጠዋት ስትነቃ የቀረበልን ትበላለህ። ህይወት ያመጣችውን እንዳመጣጧ እየመለሱ መኖር ነው የሚሆነው። የሆነ አይነት መስመር ለህይወትህ የሆነ አይነት ከለር አይኖረውም። ገብቶሃል? ስለዚህ ከግለሰብ ይጀምራል፣ ወደ ቤተሰብ ያድጋል። ቤተሰብ ውስጥ ራሳቸውን የማይወዱ ራሳቸውን የማይቀበሉ ከራሳቸው የሚሸሹ እናቶች፣ አባቶች ይፈጠራሉ። የእነሱ ተጽዕኖ ወደ ልጆቻቸው ይወርዳል። እንኳን ከእርስ በእርስ
ከራሳቸው ጋር እንኳን መግባባት የማይችሉ ሰዎች ይፈጠራሉ ቤተሰብ ውስጥ። ከዛ ደግሞ የእነሱ ጦስ እነሱ ትዳር ላይ ብቻ አያቆምም። ምንም የማያውቁ ደግሞ ንጹህ አእምሮች ወይም ደግሞ ልጆች ላይ ደግሞ ይቀጥላል። ይሄ ቤተሰብ ውስጥ የምትፈጠረው ነገር እንደ ማህበረሰብ እየጨመረ ይሄዳል። ከዛ አፍተሩን ደግሞ እንደ ሀገር ስታየው በቃ ድብልቅልቅ ያለ ነገር ነው የሚሆነው ማለት ነው። ራሳቸውን ያልተቀበሉ ሰዎች ስብስብ፣ ከራሳቸው የሚሸሹ ሰዎች ስብስብ። ስለዚህ ደስታቸውና እርካታቸው የሚመሰረተው ከራሳቸው ውጭ ባለ ነገር ነው የሚሆነው። ለዛ ከመብላት ከመጠጣት እና አጠገባቸው ያለውን ነገር ከማድረግ ከመስራት ውጭ የተሻለ የሚገባቸውን እነሱ መሆን የነበረባቸውን ዲዘርቭ የሚያደርጉትን ህይወት ሳይኖሩት ያልፋሉ። አንተ ዛሬ አባት ከሆንክ መሆን ያለብህ አባትነት አለ። ለልጆች መስጠት ያለብህ ነገር አለ። የሆነ ቦታ ላይ ባለስልጣን ብትሆን እንደ ባለስልጣን እዛ ቦታ ጋር ማድረግ ያለብህ መስራት ያለብህ ነገር አለ። በየትኛውም ፕሮፌሽን ነው የምልህ። የሆነ ሬስቶራንት ውስጥ አስተናጋጅ ከሆንክ ማስተናገድ ያለብህ የዛ ልህቀት አለ፣ ኤክሰለንስ አለ። ገብቶሃል አይደል? ራስን ከማወቅና ከመቀበል ጀምሮ እያደጉ ሌሎች ነገሮች በዛ ላይ የሚደራረቡ ነገሮች ናቸው። የብዙ ነገሮችን ጄኔራሊ ከማየት በደንብ ወደ ውስጥ ገብተህ ብታያቸው ራሳችን ከራሳችን ጋር ያለን ግንኙነት ውጤቶች ናቸው ብዬ አስባለሁ። ስለዚህ ራስን አለመቀበል ምንም አጠያያቂ አይደለም ያለው ተጽዕኖ። እንዲህ ገጥሞሽ ያውቃል? ማለት በእድሜሽ እኩያ የሆኑ እንዳልሽውም ሶሻል ሚዲያ ስከፍች በጣም በቃ ማለት እኔ እኮ ዩኒቨርሲቲ ተማሪ ሆኜ እንደዚህ አድርጌ ሲሉ እኔስ ብለሽ ዜሮ ማለት በጣም ከብዶሽ፣ አንድ ሁለተኛ ነገር ደግሞ ምንድን ነው መሰለሽ ምንም የለም እና ራሳችሁን አትቀበሉ፣ አሁን ያላችሁበትን ማንነት የሚሉ ሞቲቬሽኖች አሉ። አትቀበሉ፣ በቃ አሁን ያላችሁበትን ምንም ብር የለም አትቀበሉ፣ በቃ እሱ። አንዳንድ ሰዎች ይህንን ነገር እንደ ፖዚቲቭ እየቆጠሩት ነው። እኔ አልገባኝም። ማለት ብር የለኝም ግን ካልተቀበልኩት እንደሌለኝ ለመስራት እንዴት ነው ማለት እኔ ግራ የሚገባኝ ነገር ነው። ይሄ ነገር ልክ ነው ሁለቱም ማለት ነው። አንድ ሌሎች በአንቺ የእድሜሽ እኩያ የሆኑ የተሻለ ነገር እንደሰሩ ለምሳሌ እኔና አንቺ አሁን ስንቀረጽ ከዚህ ወደዚህ ያለውን ብቻ ነው የሚያዩት። ከዚህ ወደዛ ያለውን ነገር ማን እየቀረጸን እንደሆነ፣ በምን ካሜራ እየተቀረጸን እንደሆነ፣ ምን አይነት ላይት እንዳለው ማንም እንትን አይልም። ከበስተጀርባ በጣም ብዙ ነገር ያላቸው ሰዎች አናቃቸውም፣ ግን የሆነ ነገር ነገሩ። እኔ እኮ ሚሊየን ሜክ እያደረኩኝ ነው። ከዛ እኔ ደግሞ በሱ እድሜ ነኝ። ምን እቸገራለሁ መሰለሽ? እንዴት ዜሮ ልበል? ምንድን ነው ተሰምቶሽ ያውቃል? እንደዚህ ብዙ ልጆች የሚሰማቸው ይመስለኛል። እና እዚህ ላይ ምትያለሽ ይሄ አልተሰማኝም ማለት ውሸት ነው የሚሆነው። አልተሰማኝ አያውቅም ማለት እነዚህ ነገሮች በጥሩ ሳይድ ስታየው ራስን ከገደብክበት የሆነ ዞን እንድትወጣ ያደርገዋል። ለምሳሌ አንተ ዩኒቨርሲቲ ተማሪ ነህ። ኤክስፔክት የምታደርገው እስክትመረቅ ነው። ከዚያ የሆነ ስራ ለመስራት ነው። ገና ሁለተኛና ሶስተኛ ዓመት ተማሪዎች እያለው የራሳቸውን ገንዘብ ሜክ የሚያደርጉ የራሳቸውን ቢዝነስ ኦን የሚያደርጉ ሰዎችን ስታይ እንዴት ከእንቅልፍም እንደመንቃት ነው። አንዳንድ ጊዜ እንዴ መመረቅን መጠበቅ የለብኝም ለካ የምፈልገውን ነገር ለማድረግ አሁን ላይ መጀመር እችላለሁ፣ አሁን ላይ ማድረግ የምችላቸውን ነገሮች አትሊስት ማሰብ እችላለሁ የሚለውን ነገር እንድታስብ ያደርገዋል። ይሄንን በጥሩ ጎኑ ስናየው፣ ነገር ግን በተቃራኒው እንዳልከው ያለንበትን ሁኔታና ያለን ነገር ባለመቀበል ውስጥ ምንም አይነት ሞቲቬሽን ይኖራል ብዬ አላስብም። ቅድም እንዳልኩት ደስ ይላል። ገብቶሃል? አሁን ላይ ምንም ገንዘብ የለኝም። ከጓደኞቼ ጋር ጥሩ ሁኔታ ላይ አይደለሁም። ትምህርቴ ውጤቴ እየወረደ ነው። ቤተሰቦቼን ማድረግ ያለብኝ ለእነሱ ማድረግ ያለብኝ ነገር አለ። እሱ ማድረግ አልቻልኩም። አንተ መተክ እሱ ሁኔታ አትቀበዩ ስትለኝ ደስ ይላል። ገብቶሃል አይደለ? ዶፓሚን ማመንጨት ጀምሬያለሁ። በቃ ደስ ይላል። ግን ደስ ስለሚል ልክ ነው ማለት አይደለም። እውነታ አይደለም። ገብቶሃል አይደለም? እውነታ አይደለም። እውነታው ገንዘብ የለኝም። እውነታው በግንኙነቶች ውስጥ ስኬታማ አይደለም። እውነታው ትምህርቴ ጥሩ ሁኔታ ላይ አይደለም። ስለዚህ ለውጥ የሚጀምረው እነዚህ ነገሮች ከመቀበልና እውነታውን እየመረረ ከማዋጥ ነው እንጂ ባለመቀበል ውስጥ ባለው ፋንታሲ ውስጥ በመዝናናት አይደለም። ገብቶሃል አይደለም? እንደዚህ ያልኩ የዛሬ 10 ዓመት የምታገኝ እዚህ ነው። አልቀየርም። ምክንያቱም እኔ አሁን ያልኩን ነገሮች አልተቀበልኳቸውም።
እነሱ ነገሮችንም ለመቀየር የሞከርኩ አይደለም ማለት ነው። መከተል ያሉብን ወጣቶች አሉ፣ አንተን የሚያበረቱ ስንፍናህን እንድትለቅ የሚያደርጉ እንድትተጋ የሚያደርጉ መስራት እንዳለብህ ብዙ እንደሚቀርህ የሚያሳዩ ልጆችን መከተል በጣም መልካም ነገር ነው። ሶሻል ሚዲያ ካየን አይቀር ጊዜያችንን ካባከን አይቀር የነዛን ልጆች ልምድ መውሰድ በጣም መልካም ነገር ነው። ግን ደግሞ ራስን በማነጻጸር መነጽር ራስን መጉዳትና መግደሉም ደግሞ መልካም ነገር አይደለም። የምትችለውን ከአንተ ስንፍና አይገኝ፣ ከአንተ አለመትጋት አይገኝ፣ ከአንተ ስለ ህይወትህ ቆም ብሎ አለማሰብ አይገኝ እንጂ የምትችለውን ያህል እየለፋክ መስራት የምትችለውን ነገር ሁሉ እያደረግክ ከሆነ ሌላ ሰው ከአንተ የተሻለ ስኬት ውስጥ በመሆኑ የአንተ ጥረት በዜሮ የሚባዛበት ምንም አይነት ምክንያት የለም። ገብቶሃል አይደለ? ምናልባትም እነዛ ሰዎች ትናንት ላይ በሆነ ሰው የሚቀኑ ነበሩ አይደለ? ዛሬ ላይ እነሱ ነውታል። አንተም መንገድህ ልክ እንደሆነ ወቅ የሚገባውን ነገር አድርግ። ነገ ደግሞ እነሱ በሆኑበት ቦታ ላይ የማትሆንበት ምንም ምክንያት የለም። ስለዚህ እውነታ ደስ አትልም፣ ግን እውነታውን መቀበል በጣም ግዴታ ነገር ነው ያስባል።